ኦኬ ከዚህ በፊት በነበረው ፓርት እንግዲህ ዳታ ታይፕስን በደንብ አይተናል ማለት ነው። አራቱንም የዳታ ታይፖች አይተናል። እንዲሁም ደግሞ አንዱ ዳታ ታይፕ ወደ ሌላ ዳታ ታይፕ እንዴት መቀየር እንችላለን የሚለውን አይተናል። ምክንያቱም በተለያዩ ፕሮጀክቶች የተለያዩ ሁኔታዎች ሊገጥሙ ይችላሉ። ለምሳሌ ይህን ኤግዛምፕል አይተናል በፊት ላይ የወር ኤጅ የሚል ቫሪያብል ክሬት ካደረግን በኋላ እንዲሁም ደግሞ ይር ኦፍ በርዝን ካልኩሌት ለማድረግ ይህንን ኤግዛምፕል አይተናል። በዚህ ውስጥ እንግዲህ ኢንፑት ፋንክሽን የምናስገባውን ቁጥር እንደ ስትሪንግ እንደሚቀበልና ያንን ካልኩሌት ሲያደርግ ኤረር እንደሚመጣ አይተናል። ከቁጥሮች ላይ የስትሪንግ መቀነስ ስለማይቻል የግድ መቀየር ስላለብን እንደዚህ ኢንት ብለን እንቀይራለን። ይሄ ታይፕ ካስቲንግ ይባላል ብለናል። በዚህ ፓርት ደግሞ የምናየው ምንድነው ኦፕሬተሮችን ነው። ከዚህ በፊት አሁን ለምሳሌ እንደምትመለከቱት ኤግዛምፕል ላይ ማይነስ ወይም ደግሞ መቀነስ የሚል አንድ ኦፕሬተር ተጠቅም ያለው ማለት ነው። ስለዚህ በፓይተን ውስጥ ኦፕሬሽኖችን እንዴት እንሰራለን? ለምሳሌ የተለያዩ ካልኩሌሽኖችን ልንሰራ እንችላለን። ስለዚህ ኦፕሬተሮችን አንደርስታንድ ማድረግ ያስፈልጋል ማለት ነው። ስለዚህ በፓይተን ውስጥ ኦፕሬተሮችን በደንብ በዲቴል እናያለን ማለት ነው። ምን አይነት ኦፕሬተሮች አሉ፣ እንዲሁስ ደግሞ ምን ምን ጥቅሞች ይሰጡናል የሚለውን በፕሮግራማችን ውስጥ የሚለውን ማለት ነው። በዚህ ፓርት እንግዲህ አንደርስታንድ የምናደርገው ኦፕሬተርስ ኢን ፓይተን ፕሮግራሚንግ ላንጉጅ ነው። ኦፕሬተሮች በፓይተን ውስጥ እንዴት መጠቀም እንችላለን የሚለውን እናያለን። ስለዚህ ኦፕሬተሮች ስንል እንግዲህ በዋነኝነት በካታጎሪ ምን አይነት ኦፕሬተሮች አሉ ወደሚለው እንምጣ። የመጀመሪያው እንግዲህ አርትሜቲክ ኦፕሬተር ይባላል። እሱንን አንደርስታንድ ማድረግ ይኖርብናል ማለት። ስለዚህ ከምናያቸው ኦፕሬተሮች ውስጥ አንደኛው አርትሜቲክ ኦፕሬተር ነው። ይህ አርትሜቲክ ኦፐሬተርስ የመጀመሪያው ነው ማለት ነው። ስለዚህ ይህን አንዱን እናያለን። በዚህ አርትሜቲክ ኦፐሬተር ውስጥ እንግዲህ ኢንክሉድ የሚደረጉ የሚጠቃለሉ ነገሮች አሉ። ለምሳሌ በዚህ ውስጥ ከምናያቸው እንግዲህ የማትስ ኦፐሬተር ሲባል ማቴማቲክስ ነው እንግዲህ የሚመጣልን። ስለዚህ የማትስ ካልኩሌሽኖች ናቸው አብዛኞቹ የምናያቸው እና አርትሜቲክ የምንላቸው ደግሞ በጣም የተለመዱ ናቸው። ለምሳሌ መደመር ሊሆን ይችላል፣ ፕላስ ሊሆን ይችላል፣ አዲሽን የምንለው። ሌላም እንግዲህ መቀነስ አለ፣ እሱን ማየት ያስፈልጋል። ሲደመር፣ ሲቀነስ፣ ማባዛት፣ ማካፈል እንደዚህ ኦፕሬተሮች ናቸው ማለት። ስለዚህ አዲሽን፣ ሳብትራክሽን፣ መልቲፕሊኬሽን፣ ዲቪዥንም አለ ማካፈል ማለት ነው። ይህም ሌላ ኦፕሬተር ነው፣ በዚሁ በአርትሜቲክ ኦፕሬተር ውስጥ የሚካተት ነው። እንዲሁም ደግሞ ለምሳሌ ስኩዌር ወይም ደግሞ ኤክስፖናንት ተብሎ ይጠራል ማለት ነው። ዘ ፓወር ኦፍ ለምሳሌ አድርገን ካልኩሌት እናደርጋለን። እንዲሁም ደግሞ ሞዱለስ ኦፕሬተር የሚባል አለ። እነዚህ ኦፕሬተሮች ናቸው ማለት ነው። ሞዱለስ ኦፕሬተር አለ፣ ፍሎር ዲቪዥንም አለ። ይህንም እናያለን። ፍሎር ዲቪዥን ምንድነው የሚለው እነዚህ ነገሮች በዋነኝነት በአርትሜቲክ ኦፕሬተር ውስጥ የምናያቸው ናቸው ማለት ነው። ስለዚህ እነዚህ ኦፕሬተሮች ተብለው ይጠራሉ። እነሱም ደግሞ አርትሜቲክ ኦፕሬተር ናቸው ማለት ነው። አንዱ የኦፕሬተር አይነት በፓይተን ፕሮግራሚንግ ላንጉጅ ውስጥ አንደርስታንድ የምናደርጋቸው እነዚህ ናቸው ማለት ነው። ሲደመር፣ ሲቀነስ፣ ሲካፈል፣ ሲባዛ፣ ኤክስፖኔንሻል የሚባለው ወይም ደግሞ ዘ ፓወር ኦፍ ማለት ነው። እንዲሁም ደግሞ ሞዱለስ አለ፣ እዚህ ጋር ፍሎር ዲቪዥን አለ። እያንዳንዳቸውን እናያለን ማለት ነው። ኤግዛምፕል እየተጠቀምን በጣም ቀላል ነው፣ ልክ እንደ ማቴማቲክስ ነው። ለምሳሌ ከዚህ ጋር እዚህ በፊት በነበረው ኤግዛምፕል ላይ እንዳየ ነው እንግዲህ በርዝ ይር የሚለው ላይ ለምሳሌ 2025 ሲቀነስ አድርገን የኢንቲጀር ኦፍ ዚስ የወር ኤጅ የሚለው የምታስገቡት ኤጅ የሚለውን አይተናል። ስለዚህ ይህ ሲቀነስ ኦፕሬተር ነው ማለት ከአርትሜቲክ ኦፕሬተር ውስጥ አንዱ ነው ማለት። ስለዚህ እንደነዚህ አይነት የማቴማቲክስ ኦፕሬሽኖችን እንጠቀማለን በፓይተን ፕሮግራሚንግ ላንጉጃችን ማለት ነው። ሌላ አሁን በፓይተን ውስጥ እንደ ካታጎሪ ወይም ደግሞ ሌላ ካታጎሪ አድርገን ከምናያቸው ውስጥ እንግዲህ ከአርትሜቲክ ኦፕሬተር ቀጥሎ ኮምፓሪዥን ኦፕሬተር የሚባሉ አሉ ማለት ነው። እነዚህ ኮምፓሪዥን ኦፕሬተሮች አሉ። እነዚህ ኮምፓሪዥን ኦፕሬተሮች ማለት ከስማቸው ራሱ እንደምትረዱት ኮምፔር ለማድረግ ነው፣ ነገሮችን ለማወዳደር የሚጠቅሙ ናቸው። ለምሳሌ እንግዲህ እኩል ነው፣ እኩል አይደለም የሚለው ለምሳሌ አለ። እኩል ነው ለምሳሌ ሁለት እንደዚህ እኩል ነው ምልክት ነው። ይሄ ለምሳሌ እዚህ በፊት ቫሪያብል አሳይን ስናደርግ እንደምትመለከቱ አንድ እኩል ነው ምልክት ብቻ ነበር የተጠቀምነው። ይሄ አሳይመንት ኦፕሬተር ይባላል። ነገር ግን ይሄ እኩል ነው ወይስ እኩል አይደለም ቼክ ለማድረግ ይህንን ሁለት የእኩል ምልክት ተጠቀማላችሁ። እኩል አይደለም ወይም ኖት ኢኳል ቱ ለማለት ደግሞ እንደዚህ ኤክስክላሜሽን ማርክ አድርጋችሁ እንደዚህ ሁለት እኩል ነው ምልክቶችን ታደርጋላችሁ ማለት ነው። ወይም ደግሞ አንዱን ብቻ ኦልሬዲ እንደዚህ መጠቀም ትችላላችሁ። ከዛ ሌላ እንግዲህ ከዚሁ ኮምፓሪዥን ኦፕሬተሮች ከምናያቸው ኮምፔር ለማድረግ ስለሆነ ለምሳሌ ይበልጣል፣ ያንሳል፣ እኩል ነው ወይም ይበልጣል ወይም እኩል ነው፣ እንደዚህ አይነት ነገሮች አሉ። ለምሳሌ ግሬተር ዛን አለ፣ ኮምፓሪዥን ኦፕሬተር ነው፣ ለማወዳደር ነው። ሌዛን አለ፣ ለማወዳደር የሚጠቅመን ነው። ሌዛን ኦር ኢኳል ቱ ለምሳሌ አለ፣ ልክ እንደዚህ ማለት ነው። ሌዛን ኦር ኢኳል ቱ አለ፣ እንዲሁም ደግሞ ግሬተር ዛን ኦር ኢኳል ቱ አለ ማለት ነው። ልክ እንደዚህ እነዚህ ኮምፓሪዥን ኦፕሬተር ተብሎ ይጠራሉ። ኮምፔር ለማድረግ ነው፣ ነገሮችን አንዱ ከሌላው ኮምፔር ለማድረግ ነው። በእርግጥ እያንዳንዳቸውን በዲቴል እንመጣባቸዋለን።
ኤግዛምፕል እየወሰድን እየሰራን እንመጣለን ማለት ነው። ሶ እነዚህም ሌላ ኦፕሬተር አይነቶች ናቸው። እነዚህ ኮምፓሪዥን ኦፕሬተሮች። ሌላ በሶስተኝነት የምናየው እንግዲህ ሎጂካል ኦፕሬተር ይባላል። እነዚህ ሶስተኛ የፓይተን ኦፕሬተር ውስጥ ጠቅላላ አድርገን ስናያቸው ማለት ነው የምናያቸው ናቸው። እነዚህ ሎጂካል ኦፕሬተር ይባላሉ። ሎጂካል የሆኑ ነገሮችን ለመስራት የሚጠቅሙ ናቸው። ለምሳሌ ኤንድ የሚባለው እና የሚለው ማለት ነው። ይሄ አንድ የኦፕሬተር አይነት ነው። ኦር ሊሆን ይችላል ልክ እንደዚህ ማለት ነው። ኤንድ ኦር ኖት ለምሳሌ እንደዚህ አይነቶቹ ኦፕሬተሮች ናቸው። ቢትዋይዝ ኦፕሬተር ምናምን የሚባሉ ሌላ በዛም በዲቴይል አንሄድም። በደንብ እናንተ በፕሮግራማችሁ ላይ ልትጠቀሙባቸው የምትችሏቸውን ነገሮችን ነው አንደርስታንድ እንድታደርጉ ፈልገው። ስለዚህ እነዚህ ሎጂካል ኦፕሬተር ይባላሉ ማለት ነው። እያንዳንዳቸውን በኤግዛምፕል እየመጣን እያንዳንዱን አንደርስታንድ እያደረግን እንሄዳለን። ነገር ግን አሁን በዚች ፓርት ላይ በዚህ ፓርት ውስጥ አንደርስታንድ እንድታደርጉ የምፈልገው ኦፕሬተሮች በፓይተን ፕሮግራሚንግ ላንጉጅ ውስጥ ማወቅ ወይም አንደርስታንድ ማድረግ ያስፈልጋል። እንግዲህ በፓይተን ቤዚክስ ኮርስ እያየን ነው፣ በዲቴይል እየመጣ ነው። ሰው ቫሪያብሎችን አሳይን አድርገን መጠናል። ቫሪያብልን በዲቴይል አይተናል። ዳታ ታይፖችን 4 ዳታ ታይፖችን በዋነኝነት አይተናል። እንደ ኢንቲጀር፣ ፍሎት፣ ስትሪንግ እና ቡሊያን ብለን ማለት በዋነኝነት እንግዲህ እነዚህን 4 የዳታ ታይፖችን አይተናል። አሁን ደግሞ ኮምፓሪዥን ኦፕሬተር እናያለን። ስለዚህ እነዚህ ዳታዎችን ሴቭ የምናደርጋቸው በቫሪያብል ሴቭ የምናደርጋቸው ዳታዎችን ኦፕሬት ለማድረግ ኦፕሬተሮችን እንጠቀማለን፣ የተለያዩ ፕሮግራሞችን ለመስራት ማለት ነው። ምሳሌ እንኳን ከዚህ በፊት በነበረው አንድ ፓርት ውስጥ ይሄን እንግዲህ አንድ ሰው የተወለደበትን ዓመተ ምህረት ካልኩሌት የሚያደርግ ፕሮግራም ጽፈናል። እንግዲህ የወር ኤጅ የሚል አለ። ኤጅ እንዲያስገቡ ለምሳሌ የኔን እድሜ ሳስገባለት የተወለደው ዓመተ ምህረት በዚህ ነው ብሎ ካልኩሌት እንዲያደርግልኝ ማለት ነው። ቬሪ ሲምፕል የሆነ ኤግዛምፕል ነው የተጠቀምነው። ሰው በዚህ ውስጥ እንግዲህ ካልኩሌሽን እየሰራ ነው ማለት ነው፣ ኦፕሬት እያደረግን ነው። ስለዚህ ከዚህ ጋር እንደምትመለከቱት አሁን ማይነስን ወይም ደግሞ የመቀነስን ኦፕሬሽን ተጠቅመናል ማለት። ስለዚህ እነዚህ ኦፕሬሽኖችን ለመጠቀም ፓይተን ውስጥ እነዚህ ኦፕሬተሮችን አንደርስታንድ ማድረግ ያስፈልጋል። ስለዚህ ኦፕሬተሮችን አንደርስታንድ ለማድረግ ስንመጣ ደግሞ በዋነኝነት እነዚህን 3 የኦፕሬተር አይነቶችን ወይም በካታጎሪ አይተናል ማለት ነው። እነዚህ ካታጎራይዝ ይደረጋሉ። የመጀመሪያው አርትሜቲክ ኦፕሬተር ይባላል። ሁለተኛው ኮምፓሪዥን ነው። ሶስተኛው ሎጂካል ነው። በአርትሜቲክ ኦፕሬተር ውስጥ መደመር፣ መቀነስ፣ ማባዛት፣ ማካፈል፣ ስኩዌር ወይም ደግሞ ኤክስፖኔንሻል፣ ሞዱለስ እና ፍሎር ዲቪዥን አሉ። እነዚህን እናያለን። በኮምፓሪዥን ኦፕሬተር እኩል ነው፣ እኩል አይደለም፣ ግሬተር ዛን፣ ሌዛን ኦር ኢኳል ቱ፣ ግሬተር ዛን ኦር ኢኳል ቱ የሚሉት እናያለን። እንዲሁም ደግሞ በሎጂካል ኦፕሬተር ውስጥ ኤንድ ኦር እና ኖት የሚሉትን እናያለን ማለት። ስለዚህ እነዚህ በአጠቃላይ ኦፐሬተሮች ተብሎ ይጠራሉ ማለት። እያንዳንዳቸውን በኤግዛምፕል እንመጣለን። ምክንያቱም በፓይተን ፕሮግራሚንግ ላንጉጅ ውስጥ እንግዲህ የተለያዩ ፕሮጀክቶችን ስንሰራ እነዚህን የመጠቀም ሁኔታዎች ይገጥሙናል። ስለዚህ አንደርስታንድ ማድረግ አስፈላጊ ነው ብዬ ስላሰብ እንደዚህ ኦፐሬተርን አንደርስታንድ እንድታደርጉ ይህንን ፓርት አዘጋጅቷል ማለት። ስለዚህ ይህ ፓርት ኦፐሬተሮችን አንደርስታንድ የምናደርግበት ነው። በቀጣይ እንግዲህ እያንዳንዳቸውን እንመጣለን። ለምሳሌ አርትሜቲክ ኦፐሬተር ላይ ለምሳሌ ፕላስ አንዱ ነው፣ መደመር። ስለዚህ መደመር በዳታ ታይፖች ለምሳሌ ስትሪንጎች ላይ ምን አይነት ስትሪንግ የሆነ ዳታ ታይፕ ወይም ቫሪያብላችን ስትሪንግ ከሆነ መደመር እንዴት እንጠቀማለን? ቁጥሮች ላይ እንደዚህ አይነት እንደ ዳታ ታይፑ መጠን እነዚህን አርትሜቲክ ኦፕሬተሮችን፣ ኮምፓሪዥን ኦፕሬተሮችን፣ ሎጂካል ኦፕሬተሮችን በደንብ በዲቴይል በኤግዛምፕል አንደርስታንድ እያደረግን እንሄዳለን። ሶ ቀጣይ ፓርት እንግዲህ በኤግዛምፕል በሆነ መልኩ እያንዳንዳቸውን እያየን እንሄዳለን። በዚህ ፓርት ግን እነዚህ ነገሮች አንደርስታንድ አድርጉ። 3 አይነት ኦፕሬተሮች አሉ። በዋነኝነት የተለያዩ ቦታዎች ሰርች ብታደርጉ እንግዲህ እየከፋፈለ ሊያመጣ ይችላል። ነገር ግን በዋነኝነት እነዚህ 3 ነገሮችን አንደርስታንድ አድርጉ። አርትሜቲክ ኦፕሬተር የሚባል አለ፣ ኮምፓሪዥን አለ፣ ሎጂካል የሚባል አለ። እነዚህ በዋነኝነት በፓይተን ውስጥ አንደርስታንድ ማድረግ ያለባችሁ ናቸው ማለት ነው።